ነገር ብቻ ልበላቸውና የሆነ ራሳቸውን ህይወታቸውን እንዲኖሩ እውነት ከተመቻችሁ ተቀበሉት። ወንድ ስለሆንኩ ይችን ለእህቴ የምነግራትን ነገር ልንገራችሁ። ልንገራችሁ፣ እኛ ወንዶች አዲስ ነገርን ናፋቂ ነን። እጃችሁ ላይ ሰው ሊኖር ይችላል፣ ባልሽ፣ ፍቅረኛሽ። እኔ አሁን እንደ ሳሚ ተይ እንደዚህ ምናምን አልልም። ለምን? ስለማውቃችሁ። ከዚህ በፊት ሳሚን ትዝ ይልሃል? አንዷ ሊገሉኝ ነው ብላ መልሳ እሱን ልታስገድለው ሞክራ ለትንሽ ነው ያመለጠው። ሹት ሊደረግ ነበር፣ አብረን ነበርን። ይህንን አረጋግጬ ልንገራችሁ፣ እኛ አዲስ ነገር ናፋቂ ነን። ቅድም ጠቀስ አድርጌልሻለሁ። ወንድ ልጅ አዲስ ነገርን ከአንቺ ካጣ የሰጠሽውን አዲስ ነገር ወደ ሌላ አዲስ ነገር ያልፋል። ሀይድ አድርጊ። ይህንን ነው ምለው። ገንዘብሽን ሀይድ አድርጊ። የቤተሰቦችሽን ላይፍ ሀይድ አድርጊ። ደብቂ ማለት ነው። በሌላ ንግግር ደብቂ። እኔ አታሳልፉ። ሳሚ በጣም ቅጥል ብሎ ተናዶ ነው እየተናገረ ያለው። ግን እስቲ ደብቁ። ላይፎቻችሁን እራሳችሁን ኑሩበት። የምር ወንድምሽ ገንዘብ ከሚበላሽ አሜን፣ ፍቅረኛሽ ገንዘብ ከሚበላሽ ወንድምሽ ፑል ቢጫወትበት ይሻላል። የእውነቴን ነው የምነግርሽ። ብልጡኝ ስልሽ በቃ የምታደርጊውን ነገር ለምን መሰለ ሳንቾ፣ ይህንን ምለው አባቴ አሁን ተው ብትል ወታ አሁን ከ2 ደቂቃ በኋላ ትደውልለታለች። አይተውም። ልባቸው ሩሩ ልባቸው ናቸው። አንዴ ላቋርጥና ይህን ታሪክ ከዚህ በፊት ወይ አንተም ታውቀዋለህ። ልጅቷ ኢጃዛ ቤት ስለ ቤቷ ስላላት ነገር፣ ባንክ ስላስቀመጠችው፣ እጇ ላይ ስላለው ወርቅ ስላለ ብር ኢጃዛ ቤት ትለፈልፋለች። እንደው ለፍልፌ ያላት ቀባጣሪ ዝም ብላ ትለፈልፋለች። ስትለፈልፍ እዛ ጥግ ላይ ሆና የምትሰማት አንድ የጨርቆስ ልጅ ነበረች። ዝም ብላ ታወራለች። ወርቅ ገዝቻለሁ፣ ይህን ያህል ወርቅ አለኝ፣ ይህን ያህል ብር በእጄ ዶራ ልጄ ላይ ይዣለሁ፣ እኔ 10 ዓመት ቆይቻለሁ እዚህ ሀገር ላይ እና አሁን በቃ ቤተሰብ የለኝም እዛ እንደዚህ እያለች ስትቀባጥር በደንብ ሰምታታለች። ከዛስ ምን አደረገች? ይችን ልጅ ጓደኛ ማድረግ አለብኝ። አስቡ እንግዲህ በቪዚት ነው የመጣቻችን ልጅ። ይችኛዋ ደግሞ 10 ዓመት በላይ እዛ ሀገር ተቀምጣለች። ወደ ሀገሯ ልትገባ 10 ቀን ነው የቀራት። ከዛ ስትቀባጥር ይችኛዋ ትሰማታለች። ከዛ አንድ ኢጃዛ ቤት ስለነበሩ ኢጃዛ ቤት አምጥታት ነው ያች ባለቢሮዋ ኢጃዛ ቤት አምጥታት ነው ዛ አስጠፍታት። ይች ልጅ መቅረብ አለብኝ ትልና ይች ልጅቷ ትወሳው ትቀራረባትና በደንብ ትዛመዳትና በደንብ ጓደኛሞች ታረጋታለች። ወደ እሷ ትቀርባለች። የሆነ ነገር እየገበዘች ወደ እሷ ካረገቻት በኋላ ከዛስ አገር ቤት መሄጃዋ ቀን ሲደርስ ለምንድን ነው ቤተሰብ አዲስ አበባ የአዲስ አበባ ልጅ ነኝ፣ ቤተሰብ አለ፣ ወንድሜ ይቀበልሽ እና ከዛ ተረጋግተሽ ወደ ሀገር ቤት ትሄጃለሽ ትላታለች። እሺ ደስ ይለኛል ምናምን ትላለች። ያወራችውን ግን ልጅቷ አላወቀችም። እሺ በጣም ደስ ይለኛል፣ ወይ በጣም አመሰግናለሁ፣ እኔ ጨንቆ የነበረ ማን ይቀበለኝ ምናምን እያልኩ ነበር ምናምን አለች። ከዛስ እሷ እዛ ጉሩፕ ነበራት። እሷ ወንድሟ ሌቦች ናቸው፣ የሌቦች ጉሩፕ አለ እዚህ አዲስ አበባ ላይ። ዝንጥ በልና ተቀበላት። ልጅቷ አሪፍ ልጅ ነች፣ መላ ይዛለች። እጇ ላይ ፖርሰዋ ላይ ይህን ያህል ብር አለ፣ ይህን ያህል ወርቅ አለ ተነግሮታል። እሱ ኤርፖርት አበባ ይዞ ጠበቃት። አያውቃትም እኮ ነጭቱን፣ ቀይቱን፣ ጉንዳንቱን፣ ምንቱን አያውቅም። አስቡት እንግዲህ ከዚህ ስለተሞላ ይሄ ልጅ አበባ ይዞ ጠበቀ። ከዛስ ማታ ነበር የገባችው። ከዛ መሽቷል። ዝም ብለን ከምንሄድ ሆቴል ማደር አለብሽ፣ ሆቴል ሊያዝልሽ፣ ሆቴል ይዤልሻለሁ፣ ሆቴል ነው ማረፍ ያለብሽ። ከዛ ወደ ቤተሰብ ነገ እንሄዳለን ይላል። ሆቴል ይወስዳታል፣ ሆቴል ያሳድራታል። የልጅቷ ከዚህም ነግሬያቸዋለሁ፣ ቀጭቃዣ ነች። እዛም እየተንቀጨቀጨች ልጁን ስታየው እዛ አብረው ያድራሉ። ሌሊት ሌላ ነገር ውስጥ ገብተው ያድራሉ። አልነካትም፣ ገንዘቧን አልነካም፣ ምን አላለም። ዝም ብሎ እዛ በቃ ለምን 2 ቀን 3 ቀን አልጋ ሊይዝልሽም፣ እኔ ገንዘብ አለኝ፣ እኔ ብር ችግር የለብኝም፣ እኔ የምሰራው መኪና ምናምን ተከራይቷለች። እሺ ትልና በሁለተኛው ቀን ሲቀራረቡ ሲለማመዱ ምን ሲሉ የመጣችበትንም ከስደት የመጣችበትን ትረሳና ልጁ ላይ ፈጥ ትላለች። ከዛ ቤት ለምን ተከራይተን አንቀመጥና ቤት ከተከራዩ በኋላ ባንክ ያላትን ብር ካስወጣት በኋላ አስቡት እንግዲህ ባንክ ያላትን ብር ካስወጣ በኋላ ወርቋን ምኗን ንብረቷን ከወሰደ በኋላ ባዶ ቤት ትቷት ልጁ ልም ብሎ ጠፋ። ማን ነው ታዲያ የዚህ ሁሉ ችግር? እስኪ ቤኪ መልስልኝ። ይሄ ችግር እንዲደርስ የሆነው ማን ነው ጥፋተኛው?
ማን የዚህ ችግር ባለቤት ማን? እራሷ። ለምን አታውሩ? ጸጥ በሉ። ድምፃችሁን አጥፍታችሁ አንገታችሁን አቀርቅራችሁ ሰርታችሁ ህይወታችሁን መስመር አድርሱ ስትባሉ እንዲህ ቤት አለኝ እንዲህ አለኝ እንዳለ ጭራሽ ፖስት ላይ ሁሉ ትለጥፋላችሁ። እስኪ ቤኪ መልስልኝ በዚህ ጉዳይ ላይ። ሳሚዬ የኔ ህይወት ያስተምራል አይደል? አሁን እኔ የት ነኝ ያለሁት? የተሻለ ቦታ። የኔ ህይወት በጣም ያስተምራል። ሰው ከተማረ ሀይድ ማድረግ ከቻለ። ለዛ ነው ቅድም ሀይድ አድርጉት እስቲ በሚገባ